ሙዚቀኛ ብዙ መናገር አይችልም ይባላል። ያው መናቢውን በደንብ ይናገር። በጣም ዶክተር ያሬድና ሆሊቢት ሚኒስትሪ እግዚአብሔር ይባርካችሁ ማለት ወዳለሁ። ይሄ በጣም ያልተለመደ ነገር ነው እና እንደዚህ አይነት ፕሮግራም እንደዚህ አይነት ዝግጅት ታስቦ አያውቅም ከዚህ በፊት ሙዚቀኛ ተመስግኖ አያውቅም እና ስፔሻሊ ደግሞ እንቁ ያው ስለ እንቁ አክቹሊ ብዙ ነገር አይቻልም። እኔ አልችልም። ለምን ያው ብዙ ያበረከተ ሰው ነው ለቤተ ክርስቲያን ራሱን ብዙ እንቁ ነኝ ሳይል እኔ ትናንትና ከሆነ ሰው ጋር ያወራው ነበር። ኢቭን እንቁ መሆኑን ራሱ አያውቅም ማለት እንቁ ነኝ ብሎ ራሱን አይናገርም እና just humble ሆኖ ለሁላችን ተምሳሌት ሆኖ ስፔሻሊ ለሙዚቀኞች በእኛ ጊዜ ለነበርን ልጆች በጣም አራያችን እና ምንወደው ስፔሻሊ እኔና መናን ከናዝሬት አውጥቶ ሙዚቃን ወስሮ ብሎ ስቱዲዮ ያመጣን እንቁ ነው እና ባካችሁ ታመስግኑልኝ። እኔ ምስጋናዬ በጣም ከፍ ያለ ነው። ኢቭን እኔ የምሰራው ሙዚቃ በእንቁ ስም ነው ብዙ ጊዜ ክሬዲት የሚሰጠው። ኢንፍሉዌንስ ስላደረገኝ ነው ባይዘዌ እና እኔ ያደግኩት ኢቭን ሙዚቃ መስራት የጀመርኩት መለማመድ የጀመርኩት ስላንተማ በሚለው መዝሙር ነው የቤት ይወልኝ እና ለኔ እንቁ ኖርማል እንደ ማንም ሰው አይደለም። ለኔ ትለያለህ እና በጣም ነው ሙድ አብሮን የሰሩ እነ ሳሚ መና እነ በረከት
እና እነ ስጢፍ ሙሉ የሴሜም እና ቤንዘር በጣም ባለውለታዎቻችን ናቸው። በዛ ዘመን በጣም ብዙ በእኛ ዘመን በጣም ብዙ መፈቃቀር፣ አንድነት እና ቤኪ የሚገርም ቲም ነበረን። አብረን ነው የምንበላው፣ አብረን ነው የምንጠጣው፣ አብረን ነው የምናድረው። ኢቭን ስቱዲዮ ውስጥ ሁሌ አብረን ነው የምናድረው። ማታ ማታ አብረን ነው የምናድረው እና በጣም መልካም ጊዜ፣ ጥሩ ጊዜ አሳልፈናል። እና ለዚህ ሁሉ ግን አርአያዎቻችን ኢቭን ብዙ የሚያስተምሩን እንቁና ኤቢ ነበሩ። ስፔሻሊ እንቁ ለኔ እንቁ ቤኪም ቅድም እያወራን ነበር። ዛሬ የምናለቅስበት ቀን ነው እያለ እንቁን ለማመስገን እውነት አሁን ጀስት ያው ሰው ፊት ቆሞ መናገር ትንሽ ከባድ ስለሆነ ጀስት ስሜቴን ኮንትሮል አድርጌ ነው እና ዝም ብዬ ስለ እንቁ ሳስብ እንባዬ ነው የሚመጣው። ይሄ የእውነት ነው እና እንደዚህ አይነት ነገር ወደፊትም አይ ቲንክ ቢቀጥል ለትውልዱም ለጄኔሬሽኑም አሁን እንቁን የሚያውቅ እና የእንቁን ስራዎች እንደዚህ በደንብ የሚሰማ የሚያመሰግነው ትውልድ እየተቀረጸ እንደሄድ አይ ቲንክ የኛ መያያዝ አንድ መሆን ላይክ መገናኘት ፌሎሺፕ ምናምን ያስፈልግ ይመስለኛል። እና በድጋሚ ሆሊቢትን ዶክተር ያደንን እግዚአብሔር ይባርካችሁ እላለሁ። በጣም አመሰግናለሁ። እግዚአብሔር ይባረክ። እንዲህ አይነት እድል እንዲህ አይነት ቀን እግዚአብሔር ለሙዚቀኞች በእንቁ ምክንያት በማምጣቱ እግዚአብሔርን በጣም አመሰግናለሁ። እግዚአብሔር እንግዲህ ያገለገሉትን አይረሳም። እንቁ አገልጋይ ነው፣ የቤተ ክርስቲያን አገልጋይ ነው። ያው ሙዚቀኛ ሲባል ብዙ ጊዜ እንደ አገልግሎት አይታሰብም፣ እንደ ማሟያ አይነት ነገር ነው የሚሆነውና እንቁ ብዙ ያዘኑ ሰዎችን ብዙ በቤታቸው ውስጥ ሆነው የእግዚአብሔርን ቃል መስማት ያልቻሉትን ሰዎች የእግዚአብሔርን ቃል እንዲሰሙ በቤቱ እንዲጸኑ እንዲጽናኑ በቃ እንዲበረቱ ያደረገ ትልቅ አገልጋይ ነው። እግዚአብሔርም ቤቴን ስራልኝ እኔም ያንተን ቤት ሰራልሃለሁ ነው የሚለው። እግዚአብሔር አሁን ዛሬ ጀምሯል ይሄንን ስራ። እናንተ እዚህ ሆሊቢቶች ልትመሰገኑ ይገባል። ትልቅ ሚኒንግ ያለው ነገር ነው ዛሬ እዚህ ጋር ያደረጋችሁት። ለእንቁ እናት ዛሬ ወርቅ ሲሰጥ ወርቅ መሰጠቱ ብቻ ሳይሆን ሙዚቀኞች በራሳቸው መጥተው የእንቁ እናት ላይ አንገታቸው ላይ ማድረጋቸው ትልቅ ሚኒንግ አለው። ለኛ ትልቅ ሚኒንግ አለው። ትልቅ እንቁ 11ኛ ክፍል እየተማረ እኔና ሳሚ 9ኛ ክፍል ነበርን። እንቁን ማየት እንፈልጋለን ማለት በጣም ስለምንወደው። በጣም አምብል ነው፣ በጣም ትሁት ነው፣ ያቀርበናል፣ በጣም ነው በቃ የሚያበረታታን። ዛሬ እዚህ ጋር እኔ ለመቆሜ እንቁ ነው አንደኛው። እዚህ ጋር ለመቆሜ እንደዚህ ሆኜ ለመቆሜ እንቁ ነው እና ደብተሩን ሳያስቀምጥ ኢዮሳፍጥ ኳየር የሚባል አለ፣ አሳፍ ኳየር የሚባል አለ፣ ሽብሸባ ኳየር አለ። ዩኒፎርሙን እንደለበሰ ወይ ደብተሩን ወርብሮ ቶሎ ቸርች ሄዶ ነው የሚያገለግላቸው። እኔ ብዙ ማረሳቸው ያገለገለበት ቀን ብዙ ነው እና እግዚአብሔር ደግሞ በቆመበት መድረክ ሁሉ እሱ አይታችሁት ከሆነ አይወራጭም፣ አይዘልም። የአማኑኤል መድረክ የታወቀ ነው። አማኑኤል ህብረት ቤተክርስቲያን ማለት ኦርቶ ጴንጤ ተብሎ ሲወጣ ሁሉ እሱ ቀጥ ብሎ ነው የሚጫወተው። የሚወጣው ሳውንድ ግን ህዝብን ያደበላልቀው ነበር። ይሄ ጸጋ ነው። እግዚአብሔር ጸጋን ስለሰጠው ነው እንደዚህ የሆነው እና ስቱዲዮም እኛን ቅድም ሳሚ እንዳለው በአንድ ሎንቺን አስጭኖ ኑ ብሎ አንድ ላይ መተን ስቱዲዮ እንግዲህ አሳይቶን አስተምሮን እዚህ ያደረሰን በጣም ባለውለታችን አባታችን ነው። በጣም በቃ በእውነት የእንቁን እኔ እንባ ይቀድማል የሚለው ሳሚ በረከትም ዛሬ የምናለቅስበት ነው የሚለውን በጣም ስሜቴ በጣም በቃ በጣም የምናገረው ቃላት ሁሉ የለኝም እና እግዚአብሔር ይባርክ። አንድ ጊዜ የማረሳው እስኪ መስቀል ስር የሚለውን ኮሌክሽን እየተሰራ በጣም ስቱዲዮ ቢዚ ነበረ እና እሱ እኔ ተኝቼ ስነሳ አሁንም እየሰራ ነው፣ አሁንም ተኝቼ ስነሳ እየሰራ ነው። ያ ኮሌክሽን እንዴት ምድሪቷን እንደሞላ ታውቃላችሁ። እና አንተ አተኛም እንዲህ ምንድነው አልኩት እና 4 ሰዓት ላይ ምናምን ነው ራት በልተን የገባ ነው። ይሄ ለቤተ ክርስቲያን የተሰጠ ነው አለ እና ያ ኮሌክሽን ለቤተ ክርስቲያን የተበረከተ ነበር። ያንን አስቦ ዋጋ ከፍሎ በማድረጉ የእግዚአብሔርን ቤት በመስራቱ እግዚአብሔር እዚህ ጋር አክብሮታል። ከዚህም በላይ ደግሞ እግዚአብሔር እንቁን ያከብረዋል። ዛሬ የመጨረሻ መናገር የምፈልገው ነገር
የእንቁ ጊዜ አላበቃም። ገና ዛሬ እንደተወለደ ዛሬ ከዚህ በላይ የሚሰራበትን አቅምና ጉልበት እግዚአብሔር እንደሚሰጠው ነው ማምነው። እግዚአብሔር ሁላችሁንም ይባርካችሁ። ተባረኩ። ኢየሱስ ጌታ ነው። ያው ነመንዬም እነሳሚም ተናግረውታል። ከባድ ነው ስለ እንቁ መናገር በጣም ከባድ ነው። እንደ ቸርች ሙዚቀኛ እንደ ቸርች ዘማሪ ስለ እንቁዬ ረጅም ሰዓት ማውራት በጣም ይከብዳል። ምክንያቱም የሱ ኢንፍሉዌንስ በእኛ ህይወት በእኛ ሲዝን ላይ ቀላል አልነበረም። በጣም ከባድ ተጽዕኖ ነው በእኛ ላይ እንቁዬ ያደረገው እና እኔ እንቁዬን እንዳጋጣሚ ሆኖ እኔ ናዝሬት ከተማ ስገባ እንቁ ከናዝሬት ሲወጣ ነው የደረስኩት እኔ ናዝሬት ከተማ እና እኔና እንቁን መጀመሪያ ያስተዋወቀን ዳጊ ይባላል። የናዝሬት አማኑኤል የኳየሮች ሊደር የነበረ ሰው ነው። ዳጊ ነው እኔና እንቁን ያስተዋወቀን። እንቁን ከመተዋወቃችን በፊት አሰላ መጥቶ ከሩቅ አይቼው ሰውነቴ ተንቀጠቀጠና እንደ ደብረ ብርሃን ኪነት ነበረ የተንቀጠቀጠ እና ከዛ ዳጊ ካስተዋወቀን በኋላ የኳየር ክፍል ውስጥ ገብቶ ይሄ ልጅ ሙዚቃ በጣም የሚወድ ልጅ ነው፣ እርዳው፣ አሳድገው ምናምን አለው። ከዛ ስቱዲዮ ውስጥ አሳየኝ አንዳንድ ኮርዶች እሱ ሚዛቸውን የኮርድ የቮይሲንግ ምናምን አሳየኝ እና ከዛ በኋላ ላይ በቃ በጣም ነበር እንቁን የምንወደው። እኔ እንደነሳሚና እንደነምና እንዲ ፍሪኩዌንትሊ አላየውትም ነበር እንቁዬንና አዲስ አበባ ከመጣን በኋላ ሴሜም እንቁ እያልኩ ሄድ ነበር። እንቁ ግርማ አለ ወይ እያልኩኝ ሴሜም ሄዳለሁ በእንቁ በቃ እንቁ ለማየት ነበር የምሄደው እንዲ ሲጫወት ለማየት እና በስንተኛው ጊዜ ከሴሜም ስቱዲዮ ተባረርኩኝ። ጌታ ይባረክ። በእንቁ ሰበብ ስቱዲዮን በጣም አስቸግር ነበረ፣ ቁጭል ነበረ እና በዛ ምክንያት ይመስለኛል ከዛ ስቱዲዮ የተፈናቀልኩት እና በጣም እንቁዬን በጣም ነበር የምንወደው። ሁላችንም ከእንቁ ልንማር የሚገባው አንድ ነገር አለ። እዚህ ውስጥ ያለን ሁላችንም እርስ በርሳችን ተጣልተን እናውቃለን፣ ተቀያይመን እናውቃለን፣ ተኮራርፈን እናውቃለን። እኔና መንዬ እንደውም በአመት 2 ጊዜ ነበር የምንጣለው። እንቁ ግርማ ከማንም ሰው ጋር ተጣልቶ ሰምቼ አላውቅም። ሂ ኢዝ ሶ ሃምብል በራድ ነው፣ በቃ ቀስ ያለ ነው እና እንቁዬ ፍቅር ብቻ ነው፣ ስማይል ብቻ ነው። በጣም የሚገርመኝ ከእንቁ ባህሪ ሲደሰትና ሲያዝን አናውቅም፣ አይቼው አላውቅም። ሁለቱንም አንድ ነው፣ ሁሉንም ስማይል ነው የሚያደርገው፣ ሳቅ ነው የሚለው። ሲቆጣ ሰምቼ አላውቅም እና እንቁዬ በጣም የፍቅር ሰው ነው። በሙዚቃዎቹ እንደምታውቁት ይሄ ሀገር ተባርኳል። በቃ እንቁዬን እግዚአብሔር ባይሰጠን ኖሮ ምን አይነት ሙዚቀኞች እንሆን ነበር አሁን አላውቅም። እግዚአብሔር አስቀድሞ እሱን ስለሰጠን እኔ የእሱን ኢንትሮች ሳጠናን የኖርኩት ኪቦርዶች ላይ የእሱን መስራት ነበር ስራችን። በቃ ኮፒ ማድረግ የእሱን ሙዚቃ ቁጭ ብሎ መቅዳት ፋሽን ነበር። ትዝ ይላችሁ እንደሆነ ቅድም አይ ቲንክ ሳሚ ነው የሆነ ሰው ተናግሮታል። የቤት ወልዴ ስላንተማ የሚለው መዝሙር የወጣ ጊዜ የቸርች ቻሌንጅ ነበር። የቸርች ውስጥ ኪቦርዲስቶች ቻሌንጅ ነበር ኢንትሮ እና የዛን ጊዜ ኪቦርዶቹ ፕሮግራም አያደርጉም እና ቤዙ ባፋችን ነበር የምንለው። ትዝ ይላችሁ እንዴ ደረረረ የሚለው ላይ እንቁዬ በጣም ብለሲንጋችን ነህ፣ በጣም እንወድሃለን። እንዲሁም የሆሊ ቢት ቲም ጠቅላላ ዶክተር ያሬድን ጨምሮ ሁላችሁንም እግዚአብሔር ይባርካችሁ። ይሄንን እድል በብዙ ስንፈልገው ነበር። እንቁዬን ፍቅራችንን ለመግለጥ አይመችንም። ለየብቻ ሁላችንም ስለ እንቁ መልካም ነገር እናወራለን፣ ግን እንደዚህ አግኝተነው አናውቅምና we are lucky to have you። አንተን ስላገኘን በጣም ደስተኞች ነን። እኔ ደግሞ ድሮ አሰላ ሆኜ ከሩቅ እያየው እንደምወድህ ነው ስቀርብህ። አንዳንድ ሰው ስትቀርቡት ልትወዱት አትችሉም። ፐርሰናሊቲው ደስ ማይል ምን ነው ባልቀረብኩት የምትሉት አገልጋይ ሰው አለ። እንቁዬን ግን ቀርቤ ወንድሜ ባረኩት ቁጥር እዛው አሰላ ነኝ ያለሁት። እኔ ያሰላው ፍርሃቴ፣ ያሰላው ፍቅሬ፣ ያሰላው መውደዴ ላይ ነኝ ያለሁት እና በጣም ወድሃለሁ፣ በጣም አከብርሃለሁ። አመሰግናችኋለሁ። ሆሊ ቤት ሳውንድን በጣም ነው የምናመሰግነው ይሄንን ፕሮግራም ስላዘጋጃችሁ። ስንጠብቀው የነበረው ነገር ነው። እኔም ይሄንን ነገር በጣም
የምመኘው ነገር ነው። እንቁን በጣም ነው የምወደው። ያው በብዙ ነገር ሰፖርት አድርጎኛል። ከሚክሲንግ ጀምሮ ከብዙ ነገር ሲያሳየኝ የነበረ ሰው ነው። አብረንም ከሴሜም ጀምሮ አብረን ብዙ ስራ ሰርተናል ከእንቁ ጋር እና በጣም ነው ደስ ያለኝ ይህንን ፕሮግራም ተዘጋጅቶ ስላየውኝ። በጣም ማለት እኔ ደስ ብሎኝም ነው ደግሞ የመጣሁት። ማለት እንደዚህ አይነት ነገር በጣም ብዙ ጊዜ እንደዚህ አይነት ነገር እንዲዘጋጅ አስብ ነበር እኔ ለእንቁ ማለት ነው። ግን ሆሊቢቶችን እግዚአብሔር ይባርካችሁ፣ አዘጋጆቹንም እግዚአብሔር ይባርካችሁ እላለሁ እና በጣም ነው ደስ ያለኝ። ከእንቁ ጋር በጣም ብዙ ነገር ነው ያሳለፍነው። በጣም ወደው ወንድሜ ነው። አሁንም ድረስ አብረንም ያው በስራ እንገናኛለን፣ ብዙ ስራ እንሰራለን ከሱ ጋር እና እግዚአብሔር ይባርካችሁ። ቴንኪዩ። እንዴት ናችሁ? በጣም ደስ ብሎኛል። እንቁን እንግዲህ ማቀው እኔ በጣም ልጆኜ ነው። ቅድም በረከት የተናገረው የናዝሬት አማኑኤል የኳየሮች ሊደር ዳጊ እሱ ቤት በረከትንም መጀመሪያ ወስጄ ሙዚቃ እዛ እንዲጫወት ያደረኩት እኔ ዛሬ ክሬዲት ስጥ እና ያስተዋወቁትና እንቁ ያኔ ገላውዲዮስ ትምህርት ቤት 12ኛ ክፍል ዩኒፎርም ለብሶ ሲማር እዛ መጥቶ ሙዚቃ በትንሽ አድርጎ ሲሰራ ግባ አለኝ ውስጥ እና አይ ቲንክ የሀረሮችን ነው የሚሰራው አይደል የሆነ እየቀዳና እና እንደዚህ ብዬ በትንሹ ሰማው ማለት ነውና ናዝሬት አማኑኤል መጥቶ እንቁ ሲያገለግል ሲጫወት አስታውሳለሁ። ለሀረሮች ሙዚቃ ሲጫወት እኛ ከፊት ቁጭ ብለን በጣም በቃ እሱ የሚነካቸው ቮይሶች በጣም ዩኒክ ስለነበሩ በጣም ተመስጠን ነበር የምናየው በልጅነታችን እና በጣም ነው ደስ የሚልን እና እንቁ ስለ እንቁ ሳስብ እንቁ በእርግጥ ለኔ ሙዚቃ አልሰራልኝም፣ ግን ቁጥር 2 እና ቁጥር 3ን ሚክስ አድርጎልኛል እና በጣም ፍላጎቴ ነበር። የምፈልገው ነገር የምወደው ነገር እንቁ ሙዚቃ እንዲሰራልኝ ነበር። ያንን እድል አላገኘውም፣ ምክንያቱም እንቁ ቢዚ ሰው ስለሆነ ማለት ነው። እና ግን ዛሬ ሆሊቢቶች ለእንቁ እንደዚህ አይነት አፕሪሺዬሽን ዴይ ስላዘጋጃችሁ በጣም ደስ ብሎኛል። እና ደግሞ ከዚህ የበለጠ ለእንቁ የምፈልገው እንዲሆን የምጠብቀው ነገር አለ ማለት ከአፕሪሺኑ ያለፈ ነገር ለእንቁ እንዲሆንለት እፈልጋለሁ። እንቁ እንደገና በብዙ ሙዚቃዎች እንዲሰራ ለብዙ ዘማሪዎች እንዲሰራ እንደገና ያ የቀድሞ የነበረው ፍላጎትና እንትኑ እንዲነሳሳ ሞር ከሆሊቢት ይጠበቃል። ይሄንን በፍቅር ሆሊቢት መጠየቅ እፈልጋለሁ እና ለእንቁ በጣም ድንቅ ነገር እንዲደረግለት እፈልጋለሁ እና በጣም ደስ ብሎኛል እንደዚህ አይነት ፕሮግራም ላይ በመገኘቴ። ተባረኩ። እወዳችኋለሁ። ዘላለም እባላለሁ። አርፍጄ ነው የመጣሁት። የሆነ ጉዳይ ነበረኝ፣ ግን ለዚህ ፕሮግራም በጣም ኤክሳይትድ ነበርኩ። ብዙ ዲፕ ለማየት ሞክሬያለሁ። የእንቁን ታለንት፣ የእንቁን ፍላጎት፣ ዝንባሌው ምንድን ነው እና አንዳንድ ጊዜ ታለንት እንደዚህ ኪስ ሞልቶ ምናምን ላታዩት ትችላላችሁ። ወደ ካሽ ተቀይሮ ቡም አድርጎ የሆነ ነገር ላያሳይ ይችላል እና በዛ ውስጥ የተቀበረ ይመስለኛል። እንቁ ለብር አይሰራም። ስራ ሲሰራ ለፍላጎቱ ነው የሚሰራው። ብዙ ጊዜ ያስተዋልኩትና የሆነ ጊዜ እግዚአብሔር ድጋሚ ያስነሳዋል ብዬ ብዙ ጊዜ ስጸልይ ማስበው እሱ ነው እና አስታውሳለሁ ስንሰራ በጣም አሪፍ በጣም ፐርፌክት ብለው ከስተመሮቹ አልቋል ብለው ሲያስቡ እንደገና ይጀምረዋል ስራውን እና ኢወዝ በጣም ለዛኛው ሳይድ በጣም ዲስከሬጅ የሚያደርግ ነገር ነበር። ለሱ ግን ከስሜቱ ጋር ነው፣ ከደስታው ጋር ነው፣ ከውስጡ ጋር ነው እና የሚሰራው የነበረው ስራውን እንደዚህ ሊያሮጠው በሚገባ አልቻለም። ሶ አፍተር ሰርተን ታይም እኔም ጊቭ አፕ አረኩና ወደ ሌላ ስራ ሄድኩ። በደንብ ስቱዲዮውንም ስራውንም እንዲያድግ እናደርገዋለን ብዬ ነበር፣ አልሆነም እና አሁን ግን የተደረገው ነገር ይሄ ሪኮግኒሽን እኔ በእውነት ለመናገር በትልቁ አክብሮት የምሰጠው ነው። ምክንያቱም ያው ዲቴል ሳይንቲፊክ ነገር ውስጥ ገብቶ አልተማረም።
እንዲሁ በተፈጥሮ የተሰጠው ነገር ነውና በጣም ታለንትድ ነው። ታለንትን እንደዚህ አፕሪሼት ማድረግ በጣም ደስ የሚል ነገር ነው። ከታች ጀምሮ አሁን ያለበት ድረስ ሁሉንም ሂስትሪ እናውቃለን። ፋሚሊ ነን፣ ክሎዝ ነን፣ ሰፖርት እናደርገዋለን። ከዚህ በላይ ምኞቴ አንድ ጊዜ እንደው ምናልባት ይህን መናገር እንዳለብኝ አላቅም። አንዳንድ ምክር ሰጥቼው ነበር። ወይም የሆነ እንዲህ ከተፋው ነገር ካልተመቸ እዛ ጋ ሂድና ማታ ማታ ተወውና የሆነ ነገር ምናምን ብዬው መክሬ ሁሉ አውቃለሁ። እና በጣም የሚገርማችሁ እንቁ 100,000 ብርና 0 ብር ለእሱ አንድ አይነት ናቸው። ብዙም ትርጉም ሴንስ አይሰጡትም። ትላንትና ያኛው ብር ነበረው ዛሬ ላይኖረው ይችላል። እና ይገርመኛል ይሄ ባህሪው፣ ብዙም አይገርመውም። እና እዛ ጋር ጸንቶ ነው የቆመው። ኖ ነው ያለኝ፣ የትም ቦታ አልሄድም ነው ያለኝ። እና ግርም ነው የሚለኝ ባህሪው፣ ፐርሶናሊቲው። ሶ እኔም ሰፖርት ማድረግ ፈልጋለሁ፣ ማገዝ ፈልጋለሁ ከዚህ ፕሮጀክት ጋር። እንደ ፕሮጀክት የምታስቡት ከሆነ በአንድ ቀን እንደዚህ እናስታውሳለን፣ በርታ፣ እንወዳለን ብቻ ሳይሆን ለፊውቸር ደግሞ እንደገና ከኋላ ሆኖ ማገዝ፣ መደገፍ፣ መግፋት፣ ወደፊት ማስኬድ በሚለው ውስጥ አብሬ መተባበር እፈልጋለሁ። እግዚአብሔር ይስጥልን ስለ አረጋችሁት ነገር፣ ስለሆነው ነገር ሁሉ በጣም አመሰግናለሁ።